በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በዘመናችን የታዩ ሐዋርያዊ አባቶችን ስናነሳ የብፁዕ አቡነ ዕንባቆም ስም በወርቅ ቀለም የሚጻፍ ነው። ብፁዕነታቸው በ1998 ዓመተ ምህረት በመንፈስ ቅዱስ መሪነት የጵጵስናን ማዕረግ ተቀብለው ወደ ደቡብ ኦሞ ሀገረ ስብከት ከተመደቡበት ዕለት ጀምሮ ምድሪቱን በወንጌል ብርሃን የቀየሩ እውነተኛ የክርስቶስ እንደራሴ ናቸው። ብፁዕ አባታችን ጂንካ ሲደርሱ ያጋጠማቸው ፈተና ቀላል አልነበረም። ሆኖም ግን እረኛ በጎቹን ፍለጋ ዱር ለዱር ይንከራተታል እንደሚባለው እርሳቸውም በ16ቱም ብሔረሰቦች መንደር ለመድረስ ያረገጡት መሬት የለም። መኪና በማይገባባቸው ስርጥና ጫካዎች ውስጥ መኪናቸውን ትተው በእግራቸው ተጉዘዋል። እግራቸው እስኪነፈርቅና እስኪዝል ድረስ በደቡብ ኦሞ ወላፈን ውስጥ ነፍሳትን ፍለጋ ተንከራተዋል። በበቅሎ በሞተር ሳይክል አልፎ ተርፎም የኦሞን ወንዝ ባደገኛ የእንጨት ጀልባዎች በመሻገር ለወንጌል አገልግሎት መስዋዕትነትን ከፍለዋል። አባታችን ወንጌልን የሰበኩት በቃላት ብቻ ሳይሆን በሕይወት ምሳሌነት ጭምር ነው። በዚህም ምክንያት ታሪካዊ ጥምቀት በአንድ ቀን ብቻ እስከ 8000 የሚጠጉ ወገኖችን በማጥመቅ ከጥንታውያን ሐዋርያት ተጋድሎ የማይተናነስ ታሪክ ሰርተዋል። ዛሬ ቤተክርስቲያን በሌለባቸው 51 ገጠራማና በረሃማ አካባቢዎች ላይ ነገ እዚህ ቦታ እግዚአብሔር ይመለካል፣ አማኝም ትውልድም ይበቅላል በሚል ጽኑ እምነት የመሰረት መስቀል ተክለዋል። ዛሬ እነዚያ ቦታዎች የአምልኮ አውድማ ሆነዋል። የብፁዕነታቸው ሕይወት ለራስ ምቾት ግድ የሌለው ነበር። ለአገልግሎት ሲሄዱ ምን እበላለሁ የታርፋለሁ የሚል ጭንቀት አልነበራቸው። በየመንገዱ በጥሻውና በጫካው ውስጥ እያደሩ የጫካውን ዛፍ እየመነጠሩ መንገድ የሌለውን ሕዝብ መንገድ እየሆኑ ወንጌልን አስፋፍተዋል። በደቡብ ኦሞ ብቻ ከ50 በላይ አብያተ ክርስቲያናትን ያነጹ ሲሆን በመቶዎች የሚቆጠሩ ዲያቆናትን፣ ካህናትና መነኮሳትን በማፍራት የሀገረ ስብከቱን መዋቅር አጠንክረዋል። ቅዱስ ጳውሎስ ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ነገር ነው እንዳለ የአቡነ ዕንባቆምም ትልቁ ጭንቀት የደቡብ ኦሞ አብያተ ክርስቲያናት ነበሩ። ለአስቸኳይ ስብሰባ ወደ አዲስ አበባ ቢመጡ እንኳን ቆይታቸው ለቅጽበት ነው። ሲመለሱ ግን መኪናቸው በንዋያተ ቅዱሳት መጻሕፍት፣ አልባሳትና መገልገያዎች ተሞልቶ ነው። እነዚህ ንዋያት ለገጠር አብያተ ክርስቲያን ለማከፋፈል የቤተ ክርስቲያንን እርቅና ይሸፍኑ ነበር። ማጠቃለያ፣ ብፁዕ አቡነ ዕንባቆም ለደቡብ ኦሞ ሕዝብ መሪ ብቻ ሳይሆኑ ከጨለማ ወደ ብርሃን የተሻገሩበት ድልድይ ናቸው። በትንሽ በትልቁ በገጠርና በከተማ በሚኖረው ምዕመን ዘንድ ተወዳጅና ተናፋቂ አባት ሆነው ይኖራሉ። የታሪካቸው አሻራ በደቡብ ኦሞ ተራሮችና ሸለቆች ላይ ለዘላለም ታትሞ ይኖራል። በረከታቸው ይደርብን። ማህበረ ባኮስ ዘደቡብ ኦሞ